የሚል ነው። እዚህ ማሳያ አድርጌ ያቀረብኩታል። ለምሳሌ ብአዴን የጎንደር አልነበረም፣ ጎንደሬ ብአዴን አልነበረም እየተነሳ ከዛ ብአዴን ከወደቀ በኋላ አዴፓ የሚባለው ስብስብ ለአንድ ዓመት ወር ለ8 ወር ጎንደሬ መሆን ይፈልጋል። ለ27 ዓመት ከነበረበት ጎንደር ጥል ሜንታሊቲ ወጥቶ ብአዴን የታገለው አካል ወደፊት መምጣት ጀመረ። በዛ ጊዜ በአጋጣሚ የጎጃም ሰዎች ወደፊት መጡ። አይ ጎንደሬማ ወደ ስልጣን መጣ የለበትም በሚል የጎንደር ሰዎችን የፖለቲካ ሰዎችን አሳሲኔት ያደርጋል፣ ያሰብስብ የጎንደር ፖለቲካል ሰዎችን አሳሲኔት ካደረገ በኋላ ለ4-5 ዓመት ጎንደሬ ከፖለቲካው እንደራቀ ጎንደር ከዛ የወያኔ ጦርነት መጣ። የወያኔ ጦርነት ከመጣ በኋላ በመሃል ይልቃል ከፋለ የተወሰኑ ስህተቶች ሰራ። ከሰራ በኋላ የክልል ጸጥታ አዳከመ። ሲያዳክመው አይ ጸጥታውን መመለስ የሚችል የጎንደር ሰው ተባለና ከፖለቲካው መድረክ የተገለለው የጎንደር አማራ ቢያንስ ጸጥታው ላይ ይምጣ ተብሎ 2 ሰዎች ወደፊት መጡ። እነዚህ ሰዎች የተበተነውን የአማራ ልዩ ኃይል በተወሰነ መልኩ መልሰው በአዲስ መልኩ ደግሞ ሰልጣኞችን መልምለው አማራ ጠንካራ የመከላከያ ወይም የሴኩሪቲ ኃይል ያስፈልገዋል በሚል የአድማ ብተናን አቋቋሙ። ይህን እያቋቋሙ በነበረበት ጊዜ ከስልጠና መረቀው ሳይመለሱ ከስልጣናቸው መነሳታቸው ተነገረ። ይሄ ደግሞ ከስልጣናቸው እንዲነሳ የተደረጉበት ምክንያት ለጽንፈኛውና ወንጀለኛው ለጥቅመኛው ቡድን ምቾት ባለመስጠታቸው ብልጽግና ታገላለሁ የሚለው አካል እና ብልጽግና ውስጥ ያለው አካል እጅና ጓንት ሆኖ ለሱ ፍላጎት ምቾት አልሰጠኝም በሚል የአይነ ቀለም አላማረኝም በሚል የወያኔ ራስ የሆኑ ሰዎች ከስልጣን ተነሱ የሚል ነው። ለዚህ ማሳያዎች፣ ማስረጃዎች፣ መረጃዎች ምናምን አቅርቤያለሁ። እንዲሁም መነሳታቸው ሳያንስ ከተነሱ በኋላ ፈርጣና ጋይንት ሙሰኛና በሽተኛ በሚል ፕሮፓጋንዳ ተሰራባቸው። ይሄ አግባብ አይደለም። ይሄ ወያኔ ፍጥነት ነው። ይሄ ብልጽግና በሚል ሰበብ የአንድን አካባቢ ሰው ከፖለቲካው በግብያ ከጸጥቶ ደግሞ በሹምሽር የማንሳት ነው። ይሄ አግባብ አይደለም የሚል በዚህ ላይ ተንተርሰ ሀሳብ ሰጥ ከሆነ አውለት አለስ ቦታው ልቀቅና ለሌሎች ሀሳብ ይስተዳደር። ኦኬ እኔ ምንድነው መፍትሄው ነው ማለት መፍትሄው በደሎቹን አሁን የዘረዘርካቸው መፍትሄ ልናገኝ የሚቻለው በዚህ ካቢኔ ውስጥ ያለ ትግልን በማድረግ ነው፣ ፖለቲካዊ ትግል በማድረግ ነው ወይስ ሙሉ በሙሉ ኃይላችንን ከፋኖ ጋር በማድረግ የትኛውንም እንትን መቀየር ነው ያለብን የሚለው ላይ ነው እኔ ጥያቄ ልጠይቅ የፈለኩት ከመፍትሄ አኳያ አንፃር። ኦኬ መፍትሄን በተመለከተ እንግዲያማ ለኔ ኮኔ ጠይቄ ማለት ባጭሩ እና ትንሽ ቀጥላለሁ። አንተ ከመቀጠል በፊት እኔ የተወሰነ ነገር ልበለው ኔበር አይኔ ስለማውቀው ነው። ስለማታውቀው ልጁ በጣም ቀና ፖዚቲቭ መልካም ሰው ስለሆነ ሚስ አንደርስታንድ እንዳታረገው እኔ ራሴ ግንዛቤ ልጨምርለት። የሆነ ጋር ብዙ ጊዜ አብረን ሰርተናል በደንብ ስለምንተዋወቅ የዋያኔው ከኔ የተለየ አረዳድ አለው። የራሱ ግንዛቤ ሊኖረው ይችላል። ግን እኛ ዛሬ ስልጣን የተነሱት የአማራን ሕዝብ የሚገሉ ገዳዮች ናቸው። ለእኔ ቅድም እኔም ይህን ተናግሬያለሁ መጀመሪያ ስገባ። ሁለቱም ብአዴኖች ናቸው። ዛሬ የተተኩትም ብአዴኖች ናቸው። አሁንም ከስልጣን የተነሱት ብአዴኖች ናቸው። የጸጥታ ዘርፉን እየመሩ በከፍተኛ ደረጃ የጎንደር ተወላጆች ቢሆኑ ጎንደር ላይ ኦፕሬሽን የሰሩ ጎንደር ከተማ ላይ እነ ኪሩቤል ሲገደሉ ሲመሩ የነበሩ ሰዎች ናቸው። ደስዬ ደጀኔ
ስለዚህ የመጀመሪያ ጠላት የሚሆኑት ለጎንደር አማራ ነው። እነዚህ ሰዎች መጠየቅም ካለባቸው የሚጠየቁት ማለት ነው። ያው አብይ የሚያደርገው ይህን ስለሆነ በአካባቢውን ማጥቃት እውነት ነው። ትክክል ጠላት መሆናቸውን መተማመን አለብን። ግን አንተ ኦኬ ጎሄድ እኔ ማምንበት ይሄ ነው። ገዳይነታቸው አንተ የምታምነው እንዳለው ሆኖ ግን ሰው መረጃ ሲያመጣ ደግሞ ብልህ ከሆንክ ለመማር ለመስማት መዘጋጀት ነው። ለመማር ለመስማት ፌዴራል ተቋም መከላከያ እንደ ክልል ኦፕሬሽን መስራት አለበት ተብሎ የዛሬ 7 ወር ሴፕቴምበር ላይ እቅድ ሲወርድ ወረደው እንደ ፌዴራል እነዘመና ሩጥ አምልጥ የሚል መመሪያ ሲወርድ በተመስገን በኩል መረጃዎች ወልፎ እነዚህ ሰዎች የሰሩትን ስራ አታውቅም። በማታውቀው ነገር አስተያየት መስጠት ያለብህ እነዚህ ሰዎች አሁን ቆይና ላና ነው። እዚህ ጋር በጣም ልዩነት አለን። በልዩነት መተማመን አለን። እነዚህ ሰዎች በጸጥታ ዘርፉ አሁን ጸጥታውን እየመሩ በአማራ ግድያ ላይ ወንጀል የሉበትም ልትል አይፈልገህ ነው ወይስ ምን እያልክ ያለ? እሱን ኮንፊርም ማድረግ እና መረጃው ከሌለ ማለት ለምሳሌ ኮማንድ ፖስቱ ላይ ደሳሌ ጣሰው ኮማንድ ፖስቱ መሪ ነበር። ገብቷል። የይዘው የመጣውን አጀንዳ በሙሉ ወደ ሌላ ኮርነር እንዳያስደረገብን ያመጣኸው ግን እነዚህ ሰዎች በመነሳታቸው ለምንድን ነው የአማራ ፋኖ በጎጃም የብአዴንን መዋቅር አፈራርሰነዋል ያለው? ይሄ እኮ በጣም ትልቅ ለምንድን ነው የእነዚህ ሰዎች ጠበቃ የምንሆነው? ነው ምናውቃቸው ነገሮች ጠበቃ ለመሆን አይደለም። አሁን በተዛባ መልኩ ፖለቲካዊ ስል የሚፈጥር ከሆነ ጠበቃ ሆንክ በሚል ሰበብ ሀሳቤን ልተው አልችልም። እናንተ የምትፈልጉት የገዳይ ስርዓቱ አገልጋዮች ስለሆኑ በገዳይ ስርዓቱ ውስጥ ምናምን ስለሆኑ ምናምን ብዬ ልናገር አንደርስታንድ ዛት ስለሆኑ አይደለም ልላል ስለሆኑ እኔ የምነግራችሁ በገዳይ ስርዓቱ ውስጥ በአገልጋይነታቸው ውስጥ እንዲህ አይነት ኦፕሬሽን መሰራት አለበት ተብሎ ሲመጣ አይ እንዲህ አይነት ኦፕሬሽን ሳይሰራ ለምንድን ነው እዚህ ጋር እንዲህ አይነት ኦፕሬሽን የሚሰራ ብለው አቋም መያዛቸውን ነው። አሁን እናንተ የምታውቁት ገዳይ ስርዓት ውስጥ ኪ ሰዎች መሆናቸው የኮማንድ ፖስት መሪ መሆናቸው ነው። እኔ ደግሞ ቢሆን ልዛት ማቃቸው ነገሮች አሉ። ቢሆን ያንን ደግሞ ዲናይ ላደርግ አልችልም። አይ ካን ኖት መዋሸት ስለማልችል በመቶ ተራራ ሰበብ ኦፕሬሽን ፌል እንዲያደርግ አምልጥ ተብሎ ሲነገር በነተመስገን በኩል ለምንድን ነው ታዲያ ጎንደር ላይ ምንድነው ድሮን የሚዘምተው ምንድነው የሚባለው የሚያርፈው ተብሎ ተቃውሞ እንዳነሱ ማቃቸውን ነገር ለምንድን ነው ድናይ መራ አይ ካን ኖት ድናይ አንዳንዴ ማለት ነው ሳይነገር የቀረ ነገር እንደ እውነት ተቀብሎት ነው የሚታለፍ እንደው ማስረሻ ሰጤ የብልጽግና ፋኖ አለ ብሎ ሲናገር ያንን አድቫንስ ማድረግ ሲገባና በተወሰነ መልኩ ማስተካከል ሲቻል ሳይደረግ ቀርቶ አፈግፍግ ሩጥ አምልጥ ሲባል ያ መረጃ ሲወጣ ግን እንደዛማ ከተባለ ይሄ መረጃ ወጥቶ ኦፕሬሽን ሊሰራ ሲል አምልጥና ሩጥ ከተባለ በዚህኛው በኩል ለምንድነው እዚህኛው በኩል ድሮን የሚጣለው ተብሎ ተቃውሞ እንዳነሱ እያወቁኝ እኔ የአብርሃም በጋር ይላል ልሰጣቸው አልችልም። አይካና መረጃው የለኝም። የራሳቸው ጉዳይ የለም። በቃ ይበቃል። ይሄ በቂ ነው።
አሁን የሰጠህን በቂ ነው። እሱ ያንተ ለውስጥ መረጃ ካለ ይሄ በቂ ነው። እኔ ለወንድሜ ለኔቨር ሆነ ለሌሎች እዚህ ጋር ለምታደምጡ እና አማራ ስትሮግም ከታች አሉ። አንደኛ እዩ አሁን የምትሄድበት መንገድ ያስገበትን ዓላማ የገባህበትንም የሚያስት ስለሆነ ነው በእውነቱ ላይ። ምክንያቱም እዚህ ጋር የጎንደር አማራዎችም ሀሳቡን መረዳት አለባቸው፣ ሌሎችም ማወቅ አለባቸው። እኔ በጣም ኢሪቴት ያደረገኝ ሚስኮት አታድርግ የሚያስት አይደለም። በብልጽግና ውስጥ አበበ ከከበደ ይሻላል ንጽጽር ውስጥ አልገባም አይደለም። አንተ ወደዛ እንደዛ ነው ኮሜንትም ወደዛ እንደዚያ እንዲሄድ አላልኩም። እንደዛ እንዲሄድ አላልኩም። ኖ ቅድም ደግሞ በዛ ውስጥ ገዳይ ሆነው እንትና አስገድለው ምናምን ነው የሚመጣው። ኖ አይደለም ሳይዛ ኦፍ ኮርስ አረጋ ከበደ ገዳይ ነው ካልክ እነዚህም ገዳይ ናቸው። that's what I said። አንተ ግን ያልከው ደግሞ ነው መሰለኝ እነዚህ በልዩ ሁኔታ ገዳይ ናቸው። ይሄን ከተስማማህ እኔ ያልኩት ቅድም ቃል ሊመራህ አይገባም። አሁን ነው በልዩ ሁኔታ ገዳይ ናቸው። አሁን ነው ሳሚ አንተ ሁልጊዜ ማለት ማፍረስ ነው። ጎንደር ላይ በልዩ ሁኔታ ጎንደር ላይ ለተፈጸመው ለነ ኪሩቤል ግድያ ጎንደር ላይ ኦፕሬሽን ሲሰራ እኔ ጓደኛዬ እዛ ነበር። ቆይ ማሰማር ሚትራ ማድረግ ስለ ኦፕሬሽን ማታውቅ ከሆነ ሀሳብ አትስጥ። ኢንሲደንት በኢንሲደንት ጉዳይ ላይ በቂ መረጃ ሳትይዝ ሀሳብ አትስጥ። እኔ እያወራ ያለው ፖለቲካ ነው። ትልቁን ስዕል ትልቁ ፖለቲካ ላይ ማን ምን ተሳትፏል፣ መቼ የት ቦታ ላይ ምን አቅጣጫ ተሰጠ፣ ያንተን ተርሽን ሀሳብ ይሰጥ ያለ በዚህ ውስጥ በተወሰነ ውሳኔ ውስጥ የአስፈጻሚነት ሚና የነበረው በተወሰነ ውሳኔ ውስጥ አቅጣጫ በተሰጠበት ውሳኔ ውስጥ የአስፈጻሚነት ሚና የነበረውና አቅጣጫ እንዲሰጥ የውሳኔ ሚና የነበረው አካል እኩል አይደለም ትሪት የሚደረግ። አንተ የምትለኝ ኦኬ የክልሉ የኮማንድ ፖስት ኦፕሬሽን የሚመራው አካል ይሄ ውሳኔ ተሰጥቶት ስራ ሰርቷል። የስ ሰርቷል። አልሰራም ማለት ኦፕሬሽኑን ይዞት የመጣው ተመስገን ጥሩነህ እየተከላከልክ ወጣ ደንቆሮልሽ እየተከላከልክ ኦፕሬሽኑን አቅጣጫ የሰጠው አካል ተመስገን ጥሩነህ እየተከላከልክ ኦፕሬሽኑን የሚፈጽመውን አካል ኢምፕሊመንት የሚያደርገው እቅድ የሚያቀድና አቅጣጫ የሚሰጥ የሚፈጽም አለ አይደል? የሚፈጽመውን አካል ወንጀለኛ ነው ካልከኝ የሚያረከው ነገር አለ ነው። አቅጣጫ የሚያስቀምጠው አካል የበለጠ ወንጀለኛ ነው ወይም የበለጠ ተጠያቂ ነው። ኢምፕሊመንት ቢያደርግ አሁን ለምሳሌ ሲምፕል ሎጂክ ላምጣልህ ሳሚ፣ አንተ ሁሌ የምትከላከልበት የሰኔ 15ን በተመለከተ ለምሳሌ ስናወራ ምን ትላለህ? እነዚህ ሰዎች እኮ ምላጭ ሳቡ ናቸው ትላለህ አይደል? ምላጭ ሳቡ ምላጭ መሳብ ማለት የተቀባበለ መሳሪያ ላይ የመጨረሻ እንትን ማድረግ ነው። የዚህና ያቀባበለውንና መሳሪያውን የገዛውን ያዘጋጀውን አይችልም። አሁን አንተ የምታወራኝ በሚባለው ሂደት ውስጥ የመጨረሻውን ምላጭ ሳቡን አካል ከተጠያቂነት አይድ ነው። አንደርስታንድ የተጠያቂነቱን ዋና ድርሻ ላይ አረጋ ከበደና ተመስገን ጥሩነህ እያሉ ደሳለኝ ጣሰው የበለጠውን ድርሻ የሚወስድበት ምክንያት የለም። የስራ አስፈጻሚ አባል አይደለም፣ የአስተባባሪ ኮሚቴ አባል አይደለም። ፖለቲካ መታወቅ ከሆነ ማለት ነው። ትልቁ ውሳኔ የሚወሰነው በስራ አስፈጻሚና በአስተባባሪ ኮሚቴ ነው። እነዚህ ኦፕሬሽን የሚመሩ መከላከያ ለምሳሌ ግደል ብሎ ተብሎ ነው የሚላከው። መከላከያ አባል ግደል ለምን እንደሚገድል ማን እንደሚገድል ምናምን አይነገረው። ታርጌቱ ሚስ እንዳያደርግ ነው የሚነገረው። ታርጌቱ ማንን እንደሚገድል የሚያውቀው አዛዡ ነው፣ ኮሎኔሉ፣ ሻምበል፣ መሪው ምናምን። አሁን እያወራሁ ያለው ስለዚህ ነው። አንተ የምታወራው እነዚህ ምላጭ የሚሰበው አቅጣጫ የሰጠው እኩል ነው እያልኩ እያልተወራኝ ኩቻ አማራ ዛሬ መታች ኮሜንት የሚያደርገው እንደዛ። ይሄ ማህይ ማስተባበዝ አይዞ በዛ ልክ መናገር አልፈልግም። መሳደብ ፈልዬ ሳይሆን
ድርሻ አለው የሚወስደው ድርሻ። ለምንድን ነው በዛ ልክ ማናየው? ይቅርታ እያለሁ ጥያቄን ፍሬም አድርግልኝ፣ ሰዓት ስለሌለ እኔ የፈለግኩት ጥያቄ ምንድን ነው? አንተ መፍትሄ እንዲገኝ የምትፈልገው አሁን የተነሱ ሰዎች ቦታቸው ይመለሱ ወይ እንደዛ አይነት ነገር ነው ወይስ እኛ እንደ መዋቅር ጠቅላላ ይፍረስ ነው ባዮች ነው? ትግላችንም አልቋጠፍ አሁን ወደሱ መጣልኝ ነበር። ታንኪ ወደዛ ከመሄዳችን ወደ በጣም መፍትሄውን ትነግረዋለህ። ቆይ እኔ ልቀጥልና መፍትሄውን ትነግረዋለህ። እኛ ዋናው እኔ ሀሳቡን የተረዳሁት ኔቨር ጊቭ አፕ በጣም ይቅርታ ሳሚ ቆይ ዛሬ አላሳስትም። መፍትሄውን ትናገራለህ። ችግር የለም። አዩ ጠብቀው። እኔ ብዙም አላወራም። ደቂቃ ሁለት ደቂቃ ነው በቃ ከጨረስኩ። አንደኛ ቤዚካሊ ለምንድን ነው ማወርድ? ለምንድን ነው እንድናገር ያልፈለክ? ቆይ ኖ እንድትናገር አለመፈለግ አይደለም። እንደዛ ሳይሆን የምትናገረውን ነገር የምትመዝንበት እንትን እንዲለያይ። ለምሳሌ ጀነራል ተፈራንና አረጋን ናቸው። ወጥ የሚያደርገው ምግቡን የሚሰራው ምናምን ሊለያይ ይችላል። ግን ዞሮ ዞሮ እዚህ የተሳተፉ ሰዎች ለእኔ በሙሉ እንዳጠቃላይ የአማራ ጠላቶች ናቸው። ይሄ ነው ወስደው ግን ድርሻ መመራው እንትን አቅጣጫ ለማሳት ሞክሩ። በወንጀል ውስጥ ወንጀል አድራጊ፣ ወንጀል ፈጻሚ፣ ወንጀል የሚያቅድ እንትኖች አሉ፣ ሌቭልስ። አሁን እናንተ እያመጣችሁት ያለው ነገር ሁሉ በአንድ ቅርጫት መክተት ነው። እንደሱ አይደለም። ይሄ የወንጀሉን ክብደት አሁን እንደሱ እኮ አላለም። ያልተረዳው ነገር እኮ ወንጀለኛ መሆናቸውን ምን ነው እንጂ ድርሻቸውን እኮ ተመስገን አብይ አህመድ ጋር እኩል ናቸው አላለም። ወንጀል እኮ ስራቱ በዲፎልት ወንጀለኛ ነኝ እንደዛ እኮ ማለት ነው። እኔ እዚህ በቃ ወንጀለኛ ናቸው የሚለውን ከተማመነ በቂ ነው። እኔ አብዝቼ ብኑሮ ከሆነ በጣም ይቅርታ። እንግዲህ ወንጀላቸውን እኔ ስለሚያመኝ ነው። ጎንደሬ ሆኖ ጎንደሬ ላይ ሂዶ የገዛ ቤተሰቡ እነዚህ ቤተሰቦቹ ከገደለ እሱ ላይ ነው ወንጀሉን የበለጠ ማበዛበት ከአብይ አህመድ በላይ እና በዚያ ስለማሰብ ነው። ስለዚህ አሁን ወደ ወንጀል መጠኑን ስታበዛው ነው እንጂ ወንጀለኛ ስለመሆናቸው በቃ ወንጀለኛ ናቸው። ይህን ካመንክ በቂ ነው። በጣም ጥሩ ነው። አሁን እኔ ዋናው ነገር ግን ዛሬ ልናሰምርበት ፍርድ ቤት ነው ይሄንን ዳኝነት የሚሰጠው። እሱም ደግሞ ከድል በኋላ ነው የሚሆነው ብዬ ነው የማስበው። ቴንኪው ስላስገባኝ። ኔቨር ቆይ አንድ ነገር ልንገርህ። ዋናው ቤዚካሊ ግን ዛሬ አይታችሁት ከሆነ ማህበራዊ ሚዲያ ላይ በተለይ በፋኖ አደረጃጀት ያሉ አደረጃጀቶች ዘመቻ አንድነት ብለው ሰሞኑን የከፈቱ አካላት ልክ ስርዓቱን እንደገለበጡ አብይ አህመድን ከስልጣን እንዳወረዱ ባህር ዳር ያለውን ገዳይ ብአዴን አፍርሰው ክልሉ እንደተቆጣጠሩ የደስታ መግለጫ አውጥተዋል። እነዚህ ለምን ብላችሁ ጠይቁና ኔቨር ጊቭ አፕ። አሁን ይህን ለእናንተ ነው ልንሰጣችሁ ጥያቄ። ምን ተገኝቶ ነው? አረጋ ከበደን አውርደውት ነው? ተመስገን ጥሩነህን አውርደውት ነው? ኔቨር ጊቭ አፕ እኮ አመቻችተህ የሰጠህ እኮ አንተ ነህ። አዳምጠኝ ነው። ምን አንተ እኮ አላስወራኝ አልክ እንጂ እኮ በተረጋጋ መጀመሪያ እኮ እነሱ ፖይንት ምኑን መግቢያ አንተ ዝም ብለህ ማይሉንን ታስቆምከኝ እንጂ እኮ እኔ በደንብ እነሱ እንዲረዱት ነው። እኛ ምን ሄድበት እኛ ይሄንን አሁን አንተ አጀንዳውን የከፈትከው እኔም የምጋራው ሀሳብ ፋኖ ነኝ የሚል በፋኖ አደረጃጀት ያለ ዛሬ ዘመቻ አንድነት ብሎ የከፈተው ሁለት አደረጃጀት በተለይ በጎንደርና በጎጃም ያለው የደስታ መግለጫ አውጥቷል። እነዚህ አካላት ከስልጣን ተነሱልኝ ብሎ ማለት ነው። ሁለተኛ የአማራ ፋኖ በጎጃምን የሚደግፉ አካላት በይፋ በፌስቡክ ፔጃቸው ደስታቸውን ሲገልጹ ውለዋል። ምን ተገኝቶ ነው? እኔ
ሁለት በአዲን ይህን ያርገብ ታደከም ወደ ገደሉ እንዲህ አትገባም እንዴ? ምን እና ምን ተገኝቶ ነው? ምን አገኝተው ነው ነው የኛ ጥያቄ። እነ ኔቨር ጊቭ አፕ ሊረዱት ነው። ለሌሎች የማይረዱት ምን ተገኝተው ነው? ያገኙት ነገር ምንድን ነው? እኛ ያላወቅነው ካለ ቢያስረዱ። መልሱ ግን ምንድን ነው ለሚለው ባጭሩ የአማራ ፋኖ በጎጃም ይሄ በጎንደር ያለው የአማራ ፋኖ በጎንደር ምናምን የሚለው አንድነት የሚለው የፖለቲካ ድህነት ነው። ምክንያቱም እኔ በጣም ይቅርታ ለቃሉ እኔ ነው ኃላፊነት መወስድበት። የእነዚህኞች ኢንቴንሽን አላቸው። በቀጥታ የጌታቸው አሰፋ ኤጀንቶች ናቸው። እና እነሞት አብርሃም የሚዘውሩት የሚያማክሩት ትናንት ኤን የሚባለው ቴሌቪዥን ቺፍ ኤዲተር የነበረ ኤቢሲ ቴሌቪዥን ብሎ የሚሰራ ማዛ መሐመድ የህወሓት ኤጀንቷ የነማይክ ሀመር ኤጀንቷ የምትዘውረው ቡድን ነው። ይሄ በሙሉ ማለት ነው ፕሮፓጋንዲስቱ በቀጥታ ከህወሓት ጋር የሚሰራ የጦር መሳሪያ የሚያገኝ ገንዘብ በፋይናንስ የሚረዳ በፋኖ ስም የሚነግድ እነ ደብረ ጽዮን ከኤርትራ ሻዕቢያ ጋር እና ከፋኖ ጋር እንሰራለን ሲሉ በይፋ ወጡ። እንደነዚህ አይነት አመራሮች ብሎ ማለት ነው ለመጀመሪያ ጊዜ ለአማራ ጥሪ ሲያቀርብ ብሎ ደስታውን የገለጸ ቡድን ነው። ይሄ ክሊር የታወቀ አገር ያወቀው ፀሐይ የሞቀው ነው። ይሄ ቡድን እየሰራ ያለው ምንድን ነው? አሁን እኛ የገባንበት ምክንያት ኢንቴንሽን ዓላማው እነዚህ አካላት እዚህ ላይ የተቀመጡት አካላት በአዴን ውስጥ ካሉት ግዑዝ ነው የምለው እኔ በአዴንን ካሉት ግዑዞች ውስጥ ለወልቃይት ስሜት ያላቸው እነዚህ ናቸው። በፍጹም ከአብይ አህመድ ጋር ተባብረው ወልቃይትን አይሰጡም የሚባሉ የቻሉትን ሁሉ አስተባብረው ወልቃይትን ይጠብቃሉ የተባሉ በጸጥታ አካላት ውስጥ ያሉ ጸጥታውን የሚያደራጁ በባዕዴን ውስጥ እነዚህ አካላት ናቸው። እነዚህ እንዲነሱ ከህወሓት ጋር ያለው ኔትወርክ ፋኖ የፈጠረው ኔትወርክ በጋራ ተቀናጅቶ በአዴን ውስጥ ካለው ካንሰር ተናቦ ከሚሰራው አረጋ ከበደ የሚሰራው ከነማርሸት ጋር ነው። በስጋ በዝምድና የተሳሰሩ ናቸው። እና ተመስገን ጥሩነህ የሚሰሩ በቀጥታ ስለዚህ ሀሳብ መጨረሻ ከማምጣት መጀመሪያ መጀመሪያ ጠላትነታቸውን ካልተናገርክ ለእነሱ ዲፌንድ አድርገው ነው የሚመስለው። ይህም ፕሮፓጋንዳ ስትሰራ እኮ አሁን የሚለው ዲፋክቱ ለምን ዊቴል ትሩዙን ነው። አየው አሁን የሚቃወመው እኔ ለእነሱ ጥብቅና ቆሜ አይደለም። ይሄ ቡድን ግን የሚሰራ ከማን ጋር እንደሆነ በግልጽ ማሳየው አንድ ህወሓት ነው ኤጀንቱ፣ የህወሓት ኤጀንት ነው። ሁለተኛ በአዴን ጋር አብሮ ነው የሚሰራ። የበአዴን አሁን በእርግጠኝነት ምነግራችሁ አረጋ ከበደ ተነሳ ቢባል ተመስገን ጥሩነህ ከስልጣን ተነሳ ቢባል ደስታ መግለጫ አወጣ። አንጀቱ ተቆርጦ በቃ ተወረርነ የነ ደቡብ ጎንደር የፋርጣ ፖለቲካ ያዘ ብሎ ሲያለቅስ ይውላል። አይ ኖ አት ዘ ሴም ታይም ሲያለቅስ ይውላል ነው። አሁን ዛሬ አረጋ ከበደና ያኛው ቢነሳ ቆዝሞ መግለጫ ማውጣ ውስጥ ለውስጥ ሲላቀስ መርጎ ይዞ በቃ ፋርጣ ተቆጣጠረው ይላል። እንደዚህ አይነት የርኩስ ስብስብ ናቸው። ምግባራቸው የበአዴን ነው። ምግባራቸው ለነሱ በአዴን ማለት ከጎጃሜ ውጭ የሆነ ነው። በቃ ፔሬድ የሚታገሉት በአዴን ከጎጃም ውጭ የሆነ ነው። ጎጃሜ የሆነ በአዴን ከሆነ የነሱ ነው፣ የራሳቸው ነው። አንድ ቀን ይልቃል ከፍ ያለው በእነሱ ፕሮፓጋንዲስት ሚዲያዎች በነ አንሙት አብርሃም በነ ማዛ መሐመድ በኢትዮ 251 ይልቃል ከፍ አለ የሚባለውን አማራን በቁም ሽጦት ሄደው በደብዳቤ ስሙ ሲጠራ ሰምታችሁ ታውቃላችሁ? ኔቨር ኤቨር ስማሳሚ ይልቃል ከፍ አለ ማለት ብትላቸው ራሱ አይነግሩ ደስ የደጀነጃው ያወሩ ነው የሚቀላቸው። አሁን የት እንዳለ አይናገሩም እኮ አልኩ። አሁን የት እንዳለ አይናገሩም። ስለዚህ ይሄ ቡድን አሁንም እኔ ትኩረት የፋኖ ላይ ስለሆነ በአዴን ጠላት ነው። በአዴን ያለው የአማራ ፋኖ በጎጃም ስም የሚነግደው በአዴን ፋኖ በአዴን አንድ አይነት ተናቦ የሚሰራ መሆኑን ፕሩቭ አድርገውልናል። በዛሬ የዚህ የትሮይ ፈረሱ ነው ደግሞ የዚህ የትሮይ ፈረሱ ነው ያለ የአማራ ፋኖ በጎንደር አንድነት ብሎ ስሙን የሚጠራው ፌስቡክ ላይ ወስዶ የማርሸትን ኮፒ ፔስት አድርጎ ፖስቷል። እነ ምሬ ወዳጁ አላደረጉትም፣ በሸዋ ያሉት አላደረጉትም። የትሮይ ፈረስ አገልጋይ ሆኖ እያገለገለ ነው። የፖለቲካ ድህነትን በግልጽ አሳይቷል። ይሄንን የምናየው እኛ ስርዓት ለውጥ የመጣ መስሎት ነው። እነሱ ግን በካልኩሌሽን ነው የሚሰሩ። ወልቃይት እንዴት ይወረራል? ወልቃይት ቢወረር ሊከላከሉ የሚችሉ በጸጥታ ዘርፉ ያሉ የጎንደር አማሮች እነማን ናቸው? ይህን በሴራ እየሰሩ ነው። በነገራችን ላይ ይሄ ቡድን የሰሜኑ ጦርነት በነበረበት ጊዜ የጎንደርን መሬት አንድ ወረዳ ሰሜን ጎጃም ብሎ ጠቅልሎ ወስዷል።
አሁንም ፎገራን፣ ደራን እስከ ደንቢያን አንስቶ እስከ መተማ ለማጠቃለል ሰኔ 15 እነ ዶክተር አምባቸውን ገሎ ነው ያን ያደረገው። ሙሉ በሙሉ የብአዴንን ስልጣን በመቆጣጠር በሞኖፖል ቀሩ የተባሉት እነዚህ አሁንም እንቅፋት ይሆኑኛል ያሏቸውን አንስቷል። በነፃነት ደራ፣ ፎገራ፣ ደንቢያና እስከ መተማ ያለውን ለማጠቃለል አሁን ስራ ላይ ናቸው እነሱ። አሁን የወልቃይትና የትግራይ ጦርነትና የአማራ ጦርነት ቢነሳ በዚህ አጋጣሚ ወይ ደራና ፎገራ ይጠቃለላል። ለዚህ ስራ ነው እነሱዎች እንዲነሱ የተፈለገ። ያለምንም ድምፅ ሙሉ በሙሉ ጎጃሚዝም እየተስፋፋ ነው። ይሄን አምርረን ለምንታገለው ለብአዴን ጥብቅና መቆም ሳይሆን የእነሱ ሴራ ቀድመን ስለነቃንባቸው እነ ዶክተር አምባቸውን ሲገሉ ኢንቴንሽናሊ መርጦ የገደሏቸው ያንን ለማድረግ ነው ወስደዋል። ልክ ከኦሮሞ ብሔርተኞች የወረሱት የመሬት ወረራ፣ የማንነት ነጠቃ፣ የበታችነት ስሜት እንቅልፍ የነሳቸው አካላት ናቸው። ይሄ ደግሞ በብአዴን ውስጥ አለ፣ በአብኖች ውስጥ አለ፣ በፋኖች ውስጥ አለ። ተናበው በጋራ እየሰሩ ነው። አንድ አይነት ስነ ልቦና ያላቸው ተናበው መሆኑ ያ ማሳያ ስለሆነ ነው። አመሰግናለሁ። እኔም አመሰግናለሁ ሳሚ። መግቢያ ላይ ለመንጎ ብለህ የምትናገረው ነገር የመድረክ መሪዎችን ያስቀይማልና ያናዳልና ወደፊት አስተካክል ነው የሆነው ነው። ልጠይቅ የነበረውን ሀሳብ አስተኛል። አሁን የምታያቸው እዚህ ፎቶ ላይ የሚታዩት አንድ ስክሪንሾት ላይ የወሰዱት ነው። ቲክቶክ ላይ የእናንተ ወዳጅ ጋይንትና የፋርጣ ስኳድ እየተበተነ ነው፣ ብራቮ አረጋ ከበደ ይላል እና እኔ በማውቀው ልክ ኮሚሽነር ደስዬ ደጀን የሚባለው በጣም ጀብደኛ የጃና ሞራ ሰው በጣም ጀብደኛ ባይዘይ አማራ ክልል ውስጥ 10 ሰው አይደለም 5 ሰው አይደለም 3 ሰው ጥቀስ ቢባል ለአማራ ሕዝብ ጠላት የሆኑ አካላት በመዋጋት ብቻ ሳይሆን በመፈራት ለአማራ ማን ተፈሪ ነው ብሎ በመጥቀስ 3 ሰው ጥቀስ ቢባል 1 2 3 ተብሎ የሚጠቀሰው ደስዬ ነው። 1 2 3 እትናት አንደኛ አይደለም፣ ሁለተኛ አይደለም፣ ሶስተኛ አይደለም ነው ጃና ሞራ ነው ክሪቲክ 1 2 3 ብለህ አማራ ውስጥ ሰው ጥቀስ ብትባል የሚጠቀሰው ሰው ብቸኛ ሰው ካነሳሱ የሚይዘው አሁን ካለው አጠቃላይ ከብልጽግና ሰው ደስዬ ደጀን ሲበዛ ጀብደኝ ሲበዛ በጣም ምንድነው የሚባለው ይሄ አስፈሪ ልበ ሙሉ ሰው ይሄ ሰው የጃና ሞራ አሁን መዋቅር የሰሜን ጎንደር ሰው እንትና ደሳለኝ ተሰው ብዙ አላቀዋል። አይዞኝ ሶሪ እንግዲህ ስለማላውቀው ሰው ማውራት አልፈልግም። ስለ ደስዬ ደጀን ግን እንደፈለኩ መናገር ይችላል። አሁን ምን አድርገውታል? ደስዬ ደጀንን የጋይንትና የፋርጣ ስኳድ አድርገውታል። ታያ ደሳለኝ ደባርቅ ሰው ደሳለኝ የቫክሲን ይመስለኛል ማዕከላዊ ጎንደር ብራቮ አረጋ ከበደ ይላል። የዚህን ሰው አካውንት ገብታችሁ ብታዩት የሚለጥፈው የዘመነን ያስረስማረ ምናምን ቲክቶክ አንዱ በሽታው ስክሪንሾት በደንብ ታሳያ ያደርጋል። አይ ዶንት ኖ ወይኔ ስለማልችል ይመስለኛል። በወያኔ ዘንድ ቀንደኛ ተብሎ የሚፈራን ሰው በአማራ የጸጥታ መዋቅር ውስጥ ይልቃል ከፋለ የበተነውን እና ማን ነው የሚባለው የፖሊስ ኮሚሽን የነበረው ምዕራብ ጎጃም ላይ ፍኖተ ሰላም ታግቶ በፋኖ በነፃ የተለቀቀ ማን ነው የሚባለው? ሳሚ ታስታውሰኛል? ደጀኔ ልመን ወር ሳምቲንግ ልመን የአማራ ፖሊስ ኮሚሽነር የነበረው ደጀኔ ልመንና የአማራ ክልል ፕሬዝዳንት የነበረው ዶክተር ይልቃል ከፋለ የበተኑትን የአማራ ልዩ ኃይል ከስከሳች ከባዶ ተነስተው አማራ እኮ በወያኔ በኩል ጦርነት አለበት፣ በሱዳን በኩል ጦርነት አለበት ብለው የበተኑትን ልዩ ኃይልና በአዲስ መልኩ አቋቁመው አድማ በተና በሚል በሺዎች ምናልባትም በ10 ሺዎች የሚቆጠር ኃይል ያሰለጠኑ ሰዎች ናቸው። ደስዬና ማነው ዋቲኮሊቴ ደሳለኝ ጣሰው እነዚህ ሰዎች ደግሞ በጎጃም ፋኖ ዘመቻ ለመጫፈቅባቸው ሰዎች
ሀውዝ የተበተነን ኃይል የሚያሰባስብ አማራ ስጋት አለበት የጦርነት ስጋት ብሎ ኃይል የሚያሰባስብ አካል ባይኖረን የናሳምነውና የነተፈራን የናለበል ሚሽን ይዘው የሚሰሩ ሰዎች ሚስኮት እንዳታረጉኝ ጸጥታውን በማጠናከር በኩል ማለት ነው። እንዴት ብር ሸለቆ እያሉ ከስልጣን ተነሳለ? እንዴት የባህር ዳር ከንቲባን ጎሹ እንዳላማውን የጎሪጥ አይተዋል ተብለ ከስልጣን ተነሳ ይባላል? እንዴት የጎንደርን ከሌ የሚባል ሰው ሰርቪስ አላሰርክም ተብለ ከስልጣን ተነሳ? ወጣ ይዲቃላልሽ። እንዴት የአማራ ልዩ ኃይሉን የአማራን አድባ መተና አጠናከርክ? ወያኔ ሊወርስ ያ ሊመክት የሚችል ኃይል አጠናከርክ ተብለ ባናት ላይ ሰው ልጅ ሾም አማራ የሚያስፈልገው ይሄ ሪሊ ኦኬ። ያም የብልጽግና ጉዳይ ነው ብለን ይወስዱት እንተው። በብልጽግና ጉዳይ ላይ የጎጃም ፋኖ አስረሽኖቹ መጨፍጨፍበት እንኳን ደስ አለን። 45 ማዕከላዊ ኮሚቴ፣ 9 ስራ አስፈጻሚ፣ 7 የአስተባባሪ ኮሚቴ፣ 7 የጸጥታ ኃይል የጸጥታ ምክር ቤት ባለበት ክልል ውስጥ 2 ሰው ከስልጣን በመነሳቱ እሰየው ብልጽግናን አፈራረስ ነው ብለ አስረሽኖቹ ጨፍሪው በምንም ወዴት ሊሄድ ወዴት ሪሊ ቀይ ምንጣፍ አንጥፈን ወያኔ እንቀበለው ያንን የምንፈልገው የጎንደር ፋኖ ምናምን አንድነት የሚባለው ስብስብ እንኳን ደስ አላችሁ ብሎ ይሄንን መግለጫ የማርሻትን ከገጹ ላይ የለጠፈው ይሄ ኃይል ለጎንደር ነው የሚታገለው ወይስ ለጎጃም ብልጽግና ነው የሚታገለው? ቹሊ አሁን ባለው ባላ ብልጽግና የጎጃም ብልጽግና ማለት ነው። ለምን የጎጃም ፋኖና የጎጃም ብልጽግና ልዩነት የለው። ባህር ዳር ውስጥ ያለው ብልጽግና የጎጃም ብልጽግና ነው። አይዞህ ስሙንም ከዚህ በኋላ ብልጽግና መባል የለበትም። የጎጃም ብልጽግና ነው መባል ያለበት። ልክ የኦሮሞ ብልጽግና እንደሚባለው የጎጃም ብልጽግና ተብሎ ነው መደረግ አለበት። አንድ እዛው ውስጥ ጎንደሬ ከ9 አነሳዋለሁ ተብሏል። እሱንም ከፈለገ ይውጥ ካልፈለገ ዘው ቀቅለው ይገላል። አይ ነው ያደረገውን ትግል አውቃለሁ። ከረጋ ከበደ ጋር የነበረውን ትርክ ሰምቻለሁ በተለያየ መንገድ። የእሱን ትርክ ለኛ ይጠቅማል። የክልሉን ችግር እስካላስተካከለ ድረስ የብልጽግና ተገዢ የብልጽግና ታዛዥ ስለሆነ አይዘር ከመውጣት አለበት። ጥሎ ከፈለገ ፋኖን ይቀላቀል ከፈለገ ስርዓት ይሁን ከፈለገ ሌላ ነገር ይሁን እንጂ በአንድ ግለሰብ ከ9 በአንድ ግለሰብ ምክንያት ብልጽግና ልደግፍ አንችልም። ብልጽግና የሚባለው እኮ ትችት የሚቀርብበት አገኘው ሲመረው ብቻው ነው። ብልጽግና የሚባለው እንደ አማራ ክልል ትችት የሚቀርብበት የጎንደር ሰው ሲመረው ለ2 ወርና ለ3 ወር ታስታውሳለህ? ብልጽግና እንዴት ማት ይወርድ ሰልፍ ተወጥቶበት ነበር። አምባቸው ይመራበት በነበረ ጊዜ ዲጋይ ሲሪየስ አዴፓ አገኘው አምናት ያገኘው ፋና አይደለም ባይዘው ብልጽግና የሚባል ሰልፍ ይደረግ ነበር ባህር ዳር በነበረ ጊዜ። ብልጽግና ነው ካለ አበበ ይብረው ከበደ ይብረው አለሙ ይብረው ለምንድን ነው የምንቃወመው? በቃ ሁሉም እንቃወም። ብልጽግና አለሙ ሲመረው ጨዋ ከበደ ሲመረው ወንጀለኛ ነኝ። በዚህኛው ስሌት ተመስገን ይልቃል አረጋ ሲመሩት ጨዋ አገኘውና ማን ነው ሌላ እንኳን የለም አይመስለኝ ሲመሩት ሳይጣን ለምንድን ነው የሚሆነው? ብልጽግና ብልጽግና ለምንድን ነው ማለት ነው? በጸጥታው ውስጥ ደጀኔ ልመን ሲመራው ፍኖተ ሰላም ላይ ታግተውና ዲሽቃውን ብቻ ተቀበለ ሰውየውን ተሸኘዋል።
ሰውየውን ትሸኘዋል። ድሽቃውን ተቀበል ያንተ ሰው ስለሆነ ደሳለኝ ማን ነው የሚባለው? ማን ነው ባረል ተገደሉ። ድሽቃ ቀርቶ ምንም የሌለውን ሰው ግን ባረል እንደ ባብ ተገደለ። ትግል እንደዛ ነው። አጋችን ለይተን ብልጽግና ማለት ብልጽግና ነው፣ ከብልጽግና ውጭ ያለው ደግሞ የአማራ ህዝብ ነው ብለን ከታገልን እንደ ህዝብ እንታገል። ያንተ ብልጽግና ወይም ያንተ የብአዴን አመራር ከኔ ብአዴን አመራር የተሻለ ነው ብለን የምንመጣ ከሆነ አይ እንዴ እኔ ምሳሌኛ ስለምታ ይመስለኛል የኔ ብአዴን ነው ካንተ አይብስም የሚል አካል እኮ ሊነሳ ይችላል። ደጀኔ ሊመንህን የኔ እኮ ጨዋ ሰው ነው ብለህ ድሽቃውን ብቻ ተቀብለህ አጅበህ የምትሸኘው ከሆነና የአማራ ክልል ፖሊስ ኮሚሽነር የነበረው ጎጃሜው የጎንደሩ ደስዬ ደጀን ሲመጣ ተመሳሳይ ፖሊስ ኮሚሽነር ሲመራ አይ እሱንማ ማጥፋት አለብኝ ብለህ ስትመጣ ኖ ይሄ ትክክል አይደለም ብሎ የሚመጣ አካል ይኖራል። የፋኖ አንድነት የሚባለው የብልጽግና ሹመት ላይ የደስታ መግለጫ ያወጣው ምን ማለት ነው? ማኦፊስ እኮ ነው እያልኩ ያለሁት። ብልጽግና ደስዬ ደጀንና ደስታ ሊጣሰውን ከስልጣን አነሳ ሲባል የጎጃም ፋኖ የደስታ መግለጫ አወጣው። የነጩ ቤተ መንግስት ደብዳቤ ማለት ነው። የነጩ ፖስታ በእኔ አረዳድ በአስረስ ማረና ባረጋ ከበደ ወይም ደግሞ በአስረስ ማረና በተመስገን ጥሩነህ መካከል አሁን ባለው ሁኔታ ልዩነት አለ ያለ ኢንክሉዲንግ በጌታቸው ረዳ የጎንደር ፋኖና የጎንደር አማራ እየታገለ ያለው አሁን አረጋ ከበደን ተመስገን ጥሩነህን ጌታቸው አሰፋና ጌታቸው ረዳ ነው። ብልጽግና ደግሞ ምግቤ ምናምን ያለው ምናምን ምግቤ ነው። ስለዚህ እኩል ግጣው እንግዲህ ወይ እንታገል። እኛ አስበን የነበረው አረጋ ከበደና የጎጃም ፋኖ ምግበይን የሚዋጋል ነበር የመሰለ። አሁን ሳስበው ግን ስናየው አረጋ ከበደና የጎጃም ፋኖ የሚዋጋው ጎንደር ነው። ጎንደር ነው ማለት ምን አደከመን ታዲያ? እንደዛ ከሆነ በየት አልፈን ነው አዲስ አበባ የምንመጣው? ዓላማችን እኮ እዛው ከሽፏል። አንተ ወይ እንትንን ወልቃይትን በነማነው ማሬ አስረስ ማሬ እና በአረጋ ከበደ ምክንያት ታዝዬ ወልቃይትን እሰጣለሁ ካልከኝ ኧረ ወልቃይትን ማሰጥም እኔ አንተን እየተዋጋው ማሰርሻ ሰጠኝ ተጠቅሜ ወደ አዲስ አበባ እመጣለሁ እኮ የሚል ኃይል ይመጣል። ቢኮዝ ማሰርሻ ሰጠኝ ኢንተግሪቲ ያለው በጣም ኢንተግሪቲ ያለው እንደዚህ ብለን የአማራን ህዝብ ነፃ ልናወጣ አንችልም። ወይ ብልጽግና ላይ ወይ ወያኔ ላይ ወይ አማራ በብልጽግና ውስጥ ሆነ ጎንደሬን ሊወጋ አንተ እኮ ነህ። እኔ አያሌው ይቅርታ አድርግልኝ። አንተ እኮ ነህ መለየት ያቃተህ እንጂ እነሱ ለይተው እየታገሉ እኮ ነው። አንተም አድካሚ ናችሁ። እነሱ ብልጽግናን አይደለም የሚታገሉ፣ በቅንነት የሚታገሉ የጎጃም ወጣቶች በአማራነታቸው የሚሉ እያልኩ አይደለም። ከላይ ያሉ ሰዎች ግን ፖለቲካቸውና ኢኮኖሚያቸውን ባላንስ ለማድረግ እኩል ነው። ነገርኩህ ቅድም። ብልጽግናን በለው አብንም በለው የዛ አካባቢ ልጆች ብልጽግናን ታግለው ለማሸነፍ አይደለም እዛ ጭምብል ስር ሌላውን ከስር አድርገው በጋራ ፖለቲካቸውን ለማስጠበቅና ልክ እንደ ትግሬ የሰው መሬት ለመውረር ነው እየታገሉ ያሉት እንጂ በፍጹም መንግስትን እየታገሉ ነው ብትለኝ ውሸት። በእርግጥ ዘጭ ቦጭ የሚል የእኛ ጀንተል አለ፣ ትክክል ነው። አንድ ጊዜ ታስታውሳላችሁ እያሱ ነው ማነው የሚባል በደቡብ ጎንደር ያለ አይከታተላቸውም። በእርግጥ ባህር ዳር ሊቆጣጠሩ ነው ሲባልኩ እሾኩ ነው የተነሱት እኮ ይሄኛው ነው። ባህር ዳርማ እንዴት ከጎንደር መጥቶ ይቆጣጠራል የሚል ኃይል እኮ ነው። ነገር ግን ዘንዘልማ ላይ ሊመጡብህ ነው። ካዘሽ ሊመጡብህ የጎንደር ፋኖ ሊመጣ ዘንዘልማ ላይ ዘጋዘጋ እሱ ላይ የሚታገሉ እናንተ እዚህ ላይ ለምን ትላላችሁ? ሳሙኤል
ይገባኛል በቅንነት እንደሚታገል ግን 7 ዓመት ያደከመኝ ሰው እነዚህ ሰዎች ለይተው የሚታገሉት መንግስትን አይደለም የሚታገሉት ተግዳዳሪ ምን ጎንደር ነው ወሎ ነው በዶክተር ፍስሐ አሰናብተውታል ሸዋን ግርማይ ይሽላል በተወለደበት ቦታ አስገድለዋል ተግዳዳሪ የሚሉት ስኳድ የሚሉት የቅማንት ሊቃላል ትናንት አብረናቸው ስንታገል የነበሩ ሰዎች ኮራቸው ሰው የሚሰጡ እነዚህ ሰዎች ለይተው ነው እየታገሉ ያሉ በቃ ለቆራሽ መሽፈሬት አልታገልም ብለው ታሪኩ አሁን ደግሞ በድርጅት ደረጃ መጣውባል አሁን ደግሞ ከወያኔም ከሻቢያም ጋር ተጣምረን 4 ኪሎ በወልቃይት በኩል ነው ብሏቸው የኛ ጀንበር ነው የገዛውን ድሙን ይገጥማል እኛ እንደራጅና ወንድሞቻችን ከጥፋት እንመልስ መጀመሪያ እንደጎንደር እንቁም ከዛ በኋላ የምታስበው ሌላው ቀድም እንትን ስትሉ ደስዬ ደጀን ጃና መራኖ ጋይንት ለነሱ ደግሞ እንትን አትበሏቸው ፕሩፍ አታርጉላቸው ጋይንት ወልቃይት ጃና መራኖ አራም ፈገራ የደስዬ ያገር ለምን በነሱ ተጎተታችሁ ትገባላችሁ እነሱ ስኳድ ይሏል ፓርቲ ይሏል ጋይንት ይሏል ሰሜኑ ደግሞ የሆነ ነገር ይሏል መሳሪያ ተሸካም ሆኖ አዝማሪ ይሉታል ባንተ ዲቃላ ይሉታል እነሱ አጀንዳቸው በእነሱ አጀንዳቸው ደስዬ ጋይንት ነው ወልቃይት ነው ጃናሞራ ነው ፎገራ ነው ወገራ አለቅ ፕሩፍ ማድረግ አይጠበቅባችሁ ፕሩፍ ማድረግ አይደለም መጠበቅ ያለባችሁ እኛ የምንፈልገው በፖለቲካም በኢኮኖሚ ክልል የወያኔ ሰራሽ ነው አይጠቅመንም ቅድም ነግሬሃለሁ ክልል ሲያደራጅ ወያኔ የራሱ ኤጀንሲ ነው ያዘው አንዳንዶች እኮ ከስብዓት በላይ ነን ብለው እኮ የሚታገሉ ሰዎች እኮ አሉ የአማራ ተወላጆች የእነሱ ሰዎች ናቸው ከጌታቸው አሰፋ ነው ሰነድ የሚሰጣቸው እስቲ ዛሬ ደስዬ ሲሰናበት ደስዬ እኮ የዝናሽ ያገኘው ተሻገር የመላኩ አለበል ስኳድ ማለት ነው እንዴት ታዲያ እንዴት አላዳነችም የጠቅላይ ሚኒስትሩ ስኳድ ከሆነ አየው ሊያጥላሉት ሲሉ ወስደው ይለጥፉባል ከቦታው ሲነሳላቸው የደስታ መግለጫ ይሰጡሃል ይልቃል የሚናገር የለውም ተመስገንን አይናገሩትም አረጋ ከበደን አይናገሩትም ዶክተር አምባቸው በ3 ወር ፎሎ አንድ ቦታ ይገደሉ አገኘው የነበረው ማት አሰቡት አሁንም እኔ ከጎንደር ወደ ክልል አመራርነት እንዲመጣ አይደለም ፈልገው የጎንደር ፖለቲካ ሊቃል በተለያየ አደረጃጀት ያለው እነሱ ባላንስ አስጠብቀው እንትን እስከሚደርስ የጎንደር ሊቃን አርሶ አደሩ ጠቅላላ እንደ ጎንደር የነሱ ተደራጅቶ ለአማራም ለኢትዮጵያ ፖለቲካ የሚጠቅመው መጀመሪያ በራሱ ጉዳይ ላይ መሆን ያለበት አለበለዚያ 50 ምናምን ብሔረሰብ እኮ ነው ሐዋሳን የገነባ ሲዳማ ሰዎች እኮ ሌላው በካልቸር የተባለ ወላይታና ጉራጌ ታገለ ሞተ ደከመ አለቀ ጌም ኦቨር ሲዳማ ይዞ ቁጭ አለ አሁንም በክልሉ በጀት ማደጉ እኔ ባህርዳር ማደጉ ደብረ ማርቆስ ቤት ቢያድ ችግር የለብኝም አገሬ ነው ሁሉ እጅጋም ቢያድ ምን ችግር የለም ነገር ግን ወያኔ የሰራው ኢትዮጵያዊነት ልዛ ያላቸው ከተሞች መጀመሪያ ማዳቀም ለምሳሌ ደሴ ጎንደር ጅማ እነዚህ ድሬዳዋ ምናምን ኢትዮጵያዊነት ቫልዩ ያላቸው ከተሞች ከዛ ላይ አዳዲስና አዳማን እና ባህር ዳርን 50 ዓመት የማይሞላቸው ከተሞች ነው ማሳደግ የጀመረው ወያኔ እነ ደብረ ማርቆስ ኢትዮጵያዊነት ልዛ ያላቸው ከተሞች በመግደል አየው ይሄ እንደ ቀላል ነገር የሚመጣ ነገር አይደለም ትላልቅ ከተሞች ኢትዮጵያዊነትን ስብጥር ያላቸው ተቻችለው መኖር የሚያስቡ ከተሞች በህዝብ ብዛት በምንም ያሉት ከተሞች አዳክሞ ወረዳ የወረዳ እንኳን እንትን የሌላቸው ከተሞች ነው ያሳደገው በአገሪቱ ማለት ነው ኢትዮጵያዊነት በዚህ መንገድ ነው መግደል ያለብን ከወያኔ ከኦነግን በላይ ደግሞ ሾክ ላይ ያለ ደግሞ ብሔርተኛ ደግሞ የተከለከለ ወያኔ ጋዜጠኞች ተመልከቱ በሙሉ ተመልከቷቸው የወያኔ ድምፅ የነበሩ ናቸው የወያኔ ድምፅ አበበ ባይምሰል አልሞት አብርሃም ሰል ማንተሰል ሰል ምናምን ማነው በሙሉ የወያኔ ድምፅ ናቸው አሁን ተገልብጦ የአማራ ብሔርተኝነት አንቀሳቃሽ ወደ ይመጡልሃል ይሄ ትክክል አይደለም እነሱ ለይተው እየታገሉ ነው የኛ መውጫ መንገድ ነው መውጫ መንገዳችን ላይ እንዋይ መውጫ መንገዳችን እንደ ጎንደር እንደራጅ ለአማራ ለኢትዮጵያ ምን ጠቅመው መጀመሪያ ከቤት ነው ከስር ነው ከዚህ በፊት እኮ የጎንደር አማራና የጎንደርን ቅማንት እኮ ያፋጁ እኮ ከጎንደር ቅማንት የጎጃም አማራ ይሻለኛል እኮ ብሔርተኛ ነበረ ጉድ እኮ ነው የምትሰሙት እነሱ ግን ከጎጃም አገር የጎንደር አማራ ይሻለኛል ይላሉ አይሉ
አይሉ አየህ እኛ ጋር አማራ ጎኖ አገው አማራ አየህ እንዲህ ነው የሚሉት እነሱ። እኛን ግን ሲያፋጁን የነበረ በዛ ምክንያት ነው። ያቆሟና በጎንደርነታችን ከቆመ ደግሞ የጎንደር ቅማንት በጎንደርነቱ ማያፈር ተንቀባሮ የሚኖር ማህበረሰብ ነው። ይሄ ብሔርተኝነት ከመጣ ነው መከራ የመጣብን። ወያኔ ተከለው እነሱ አሳደጉ። ስለዚህ መውጫ መንገዱ እንጂ እነሱ ለይተው ታግለዋል፣ ለይተው ገለዋል። እንዴ ባህር ዳር ላይ ለሚሞተው እንትን ባጃጅ ሱቅ በደረት የሚሰራው ጎንደር ሁሉ እኮ እየሞተው ነው። በጣም ብዙ ነው ሰነዶች በርግጥ እየተያዙ የእነሱን ብዙ ካልደገፈ ተብሎ ወይም ደግሞ የሆነ ነገር ባለሀብቱም እኮ በጣም በሚያሳዝን ሚዲያ ላይ ስለዚህ ከዚህ አንጻር ብታየው ጥሩ ነው። ካስሽ እንትን እሺ አይ ማሽ ላላ አጠገቤ ለዛ ነው የሆነ ነገር ላመሳለሽ ታው ችግር የለው ይባስ የድሮ ጥንቷል ለዚህ እስኪ የተወሰነ ድረስተው እሺ ሰላም ብያለሁና ያው አንዳንዴ ዙሮ እንደ ጎንደር አንድነት ለመሆንም አንዳችን ከስርዓቱ አካላት ጋር ጥብቅና በመቆም በማለትም አይደለም። በመጀመሪያ አሁን ቅድም አንዴ መጀመሪያ ሳሚ ጋር ስትሉ የኔ ሀሳብ ልክ እንደ ሳሚ ነው የነበረው። ግን መጨረሻ ላይ የተናገርከው ምንድነው? ከዘጠኙ አንዱ የጎንደር አማራ ሆኖ ለአንዱ ብለን አንደግፍም አይነት ቢፈልጉ ይግደሉት ቀቅለው ይብሉት ከፈለገ ይውጣና ፋኑን ይቀላቀል ምናምን ያልከው ነገር ነበርና እሱ ነው መሆን ያለበት። ከዛ በኋላ አብሮ እዛው በጎንደር የፈለገ ባለስልጣን ቢሆን ለነሱ ወሳኝ ባለስልጣን ቢሆንም በጎንደርነቱ ነገር እንደሚገሉት ያገሏቸዋል፣ ያባሯቸዋል ምናምን ነገር ከሆነ አይደለም አባረር ልቀቅለው ይብሉትም ያልከው እሱ ነው ለኛ የሚያዋጣ ማለት ነው። ማወቅ አለበት። ይሄን እያወቀ አንደኛ ማወቅና መረዳት ያለብን በዚህ በብልጽግና ውስጥ የመጀመሪያው በስርዓቱ የመጀመሪያው መዋቅር ይዞ ያለው ማን ነው? ኦሮሞ ነው። በመቀጠል ደግሞ በተለይ በአማራ ክልል ደግሞ ይዞ ያለው ደግሞ ማን ነው? ወሳኝ ቦታ አገው ነው። ለዛውም የጸረ አማራ አመለካከት ያላቸው አካላቶች ማለት ነው ያሉት። ስለዚህ እነዚህ ሰዎች ጉልበት ያገኛሉ። ግን የጎጃሙን አማራ ግን አይገፉትም። ምናልባት ለእነሱ እንቅፋት የሚሆን ከሆነ ብቻ ነው ሊገፉት የሚችሉት እንጂ የጎጃም ውስጥ ያለውን ብአዴን የአማራ ብአዴን ከዛ ውጭ ግን አይገፉትም። ለምንድነው ጉልበት ግን ያወጡ ብለን ብናስብ ደግሞ አማራ ቻሌንጅ ላድርግ በሀሳብ ብቻ ልቃወም ማለት እንትንን ሳማ እውነታነት አለው፣ ግን የተወሰነ ግን በመረጃ እናስደግፈው። ለምሳሌ ከኦሮሞ ብልጽግና ቀጥሎ በአማራ ክልል ውስጥ ያለው ስልጣን ያለው የጎጃም አገው ነው አልከኝ። አሁን በአማራ ክልል ውስጥ ባለው የስልጣን መደብ ላይ የጎጃም አገው ብለህ የምትጠቅሰው አንድ ሰው ብለህ ለምሳሌ አሁን የማውቀው እንግዲህ መረጃ ልስጥ፣ አንተ በዛ ላይ የተሻለ መረጃ ካለ እንትለኛለህ። አሁን ማወራው በመንግስት ውስጥ ነው። በፋኖ ውስጥ ያለውን አንተ ያልከው ትክክል ነው። በመንግስት ውስጥ ግን እኔ የማውቀው አረጋ ከበደ የክልሉ ርዕሰ መስተዳደር የምስራቅ ጎጃም ሰው ነው። የተመስገን ጥሩነህ ያክስት ልጅ ነው። የምክትል ርዕሰ መስተዳደር ማነው? ምክትል ጠቅላይ ሚኒስትሩ ምስራቅ ጎጃም አገው ሊኖር አይችልም። በጂኦግራፊ አቀማመጥም በምንም በጣም ሩቅ ነው። የክልሉ ሌላኛው ምክትል ርዕሰ መስተዳደር የወሎ ሰው ነው። ሌላኛው ርዕሰ መስተዳደርም እንዲሁ የወሎ ሰው ነው። እዛም አገው ሊኖር አይችልም። ሶስተኛው የክልሉ ምክትል የሚባለው የቋሪት ሰው ነው፣ ዶክተር ድረስ ሳህሉ። እሱም አይዳውት አገው ነው ላይ ሳማው ሊኖር ይችላል። ምዕራብ ጎጃም ስለሆነ የተወሰነ ግን ጥርጣሬ ያለ አይመስለኝ። የክልሉ የፓርቲ ጽሕፈት ቤት ኃላፊ እንግዲህ አንድ ጎንደር ቅድም ሜንሽን ያደረኩት የጋይንት ሰው ነው፣ የደቡብ ጎንደር ሰው ነው። ቅማንት፣ ትግሬ፣ አገው ብለህ የማትፈልግበት የክልል ጸጥታ አሁን የመጡት ሰዎች አሁን ማወራ ብልጽግና ውስጥ ነው አይዘው አሁን አንተ ያልከው በፊት ትክክል የሚሆነው ይልቃል ከፋለ በነበሩበት ጊዜ እነሰማ ጥሩነህ በነበሩበት ጊዜ ምናምን አገው ነው እነሰማ ጥሩነህ ባይዞ የሰማ ጥሩነህ በጣም በካልቾ ተብሎ የተሸኘ ሰው ነው በሆነ በሰራ ነው። አሁን ባለው ሁኔታ ግን ነው እኔ ብታውጥ ነው የማምነው የስ የጎጃም ፋኖ ውስጥ የአገው ሜንታሊቲ የአገው ብሔርተኛ ሜንታሊቲ ያላቸው ሰዎች እና የቆየ ሞላ ነው መሰሉ አካላት አሉ። የስ በብልጽግና ውስጥ ግን
ጎጃምን የወከሉ የጎጃም ጽንፈኛ በወንጀል የተጨማለቁ የስልጣን ጥም ያለባቸው ባለሀብት ሰፖርት የሚያደርጋቸው አካላት ናቸው እንጂ አገው ብሔርተኛ አይደሉም። ቅድም ምንድን ነው ያልኩህ? አሁን የጎጃም አማራ ብአዴኖችም ከሆኑ ከነሱ ከአገው ሸንጎ እሳቤ ከወጡ በእነሱ ላይ እርምጃ ሊወስዱ ይችላሉ። ከዛ ውጭ ግን ብዬ ነግሬሃለሁ። አሁን ማመን ያለብን ተናግሬ ሁልጊዜ ተደጋጋሚ የምናገረዋለን። ጎጅሟል በየትኛው እሳቤ? በጸረ አማራ እሳቤነት ማለት ነው። ካስፈለገ ጎጃም በሱስ ማማር ስለዚህ እንደዚህ አይነት ባለበት ሁኔታ እንደ ጎንደር አንድ ለመሆን ግን የጎንደር ሕዝብ ጎንደሬ ይሁን ወንድሜ የአጎቴ ልጅ እናቴ ትሁን በብልጽግና ውስጥ ያለ ሁሉ የእኔ ጠላት ብሎ ስለሚያምን የጎንደር አማራ ይሄን በደንብ አድርጎ ጠንቅቆ ስለሚያውቅ በስርዓቱ ውስጥ ኖሩ አልኖሩም ብኖር እንኳን ለጎንደር አማራና ለጎንደር አካባቢ ምንም አይነት ፋይዳ ለማያመጡት ነገር እዛ ውስጥ ገብተው ምንም ነገር አብረው ነው የሚጎዱና። ስለዚህ ይባረር አይባረር ቢቀጥል ለሆዱ ነው የሚሆነው እንጂ ለኛ አልሆነም። ቢባረር ደግሞ ሆዱ ነው የሚቀርበት እንጂ ሌላ ምንም ሊሆን አይችልም። እንዲያውም ከነሱ ጋር ያሰሩ ባግባባሪ ጋር ደግሞ ሶሪ ኢንተራፕት ላደርግ ፈልጌ ሳይሆን አሁን እንትኑ እንድናወራው በመረጃ ላይ የተመሰረተ ነገር እንድናደርገው ፈልጌ። ለምሳሌ ይልቃል ከፋለ ፕሬዝዳንት በነበረበት ጊዜ የምዕራብ ጎጃም ሰው ያጭበርሰው ደጀኔ ልመነ የፖሊስ ኮሚሽነር በነበረበት ጊዜ የምዕራብ ጎጃም ሰው የአማራ ልዩ ኃይል ተበተነ አይደለ? የአማራ ልዩ ኃይልን እናስበው የነበረው የአማራ ሕዝብ ነፃ አውጥቶ ኢትዮጵያ እንድታደጋል የሚል ነው አይደለ? እነዚህ ሁለት አካላት ልዩ ኃይሉን በተኑ። በጣም በአሳፋሪ ሆነ ኢቨን ክብሩን በማይመጥን በኋላ ግን ምን ተደረገ? ይሄማ በጣም ክልሉን አውዳሚ ስራ ያስፈልጋል ምናምን ሲባል እነዚህ የበተኑት ሰዎች የመጡበት አካባቢ ላይ ፈራሰው ምን ተደረገ? ይሄ እንደ ሳትራት ገብቶ ችግር የሚፈጥር የጎንደር ሰው አይ ይሄ ማን ይጎደው እንደ አማራ ስለሆነ መፍትሄ ማምጣት አለብን አለ እና ደስ እየተጀን ገባ ናሲብ አንተ የምታውቀው በዛኛው በተቋሙ ውስጥ ባለው ስብስብ የገባው ግን ለምን ደስ እየደጀን ለራሱ ስልጣን ለራሱ ክብር ለራሱ ጥቅም አለ ኖ የአማራ ሕዝብ ክብር ያስፈልገዋል፣ ጸጥታ ያስፈልገዋል፣ መጠበቅ መሰልጠን መታጠቅ አለበት ነው ስጋት አለበት ነው። እነዛ የበተኑትን ኃይል ሪኦርጋናይዝ አድርጎ ትሬኒንግ ሰጥቶ ጠንካራ ኃይል ሲመሰረት አሁን ይሄንንም ከደጀኔ ልመን ጋር ነው እኮ የምትገመግመው እና የምታቸው ወይንስ ደግሞ የሆነ አቫንስ መሰለዋለን ወይ ፖይንት ከሳሚ ጋር ሳነሰው ያለው ያውና ዘመነ ምን ይላል መሰለህ? ቅዱስ ቀውስ ይላል። ለምን እንደወጣ ቃል በዚህ ቀውስ ውስጥ የጎጃም ብአዴን ሊያሳደው አይችልም። የፌዴራል ኃይል ብቻ ሊያሳደው ይችላል። የጎጃም ብአዴን ዘመነ ለምን መሰለህ? እንቅልፍም ስለሚተኛ ነው፣ ስለሚደሰት ማንም እንደማይነካውም ስለሚያውቅ ነው። የተመቸውም እንደዛ እንግዲህ ዱር ገደር ምናምን ብርዱ ምናምን ይባላል። በዛ ማለት የሰው ልጆችም ሰውነቱ ግርጥጥ ይላል እንጂ እንደዛ አይመቸውም። ስለዚህ ቅዱስ ቀውስ ያለው ምክንያት በቀውስ መካከል ለሱ ቅዱስ ነው፣ እርግጠኛ ነው። እንደማይያዝ እንደማይታሰር እንደማይሞት እርግጠኛ ነው። ወደ ስልጣንም ደግሞ ከበስተጀርባው የህዋትም የምንም የሁሉ ነገር የብልጽግናም አብሮ አለ። የአማራ ሕዝብ ካላሸነፍ ህልውና ያደጋል ብሎ እንደተነሳ ስለሚያውቁ በአማራ ትከሻ ላይ መጥቶ እነዚህ በአማራ ላይ ነግፍና በደል ሲያደርሱ ጸረ አማራዎች የሆኑ ሁሉ ሚያድን ግለሰብን ከፊት አሰልፈዋል። መዋቅሩ ግን ያው ይዘውታል እነሱ ማለት ነው። ስለዚህ እንደዚህ አይነት ነገር ስለሆነ አሁን እኛ እንደ ጎንደርም አንድ ለመሆን የጎንደርም ብአዴን ተባረረ ተደገፈ ሲያወግዙ ሁሉን ነው ማውገዝ በሚል ሂሳብ ያለ መሄድ ያለብን። አሁን እኛ አማራነታችን ሳንለቅ እንደዚህ ሌላውን አካባቢ ከአማራ ጋር ነገ እንኳን አማራው ጋር በአማራ ክልል ያለው ቅማንትም አገው ዕጣ ፈንታችን አንድ የሆነውን ህብረተሰብ በማያስቀይም መልኩ ጎንደር ግን አንድ ሲሆን ቁልፉ ከኛ አንድ ደስ የምትለኝ ነገር አለ። አንዱን ጠንክረን ብለን ይህ ስርዓት ውስጥ የተሳተፈ እናቴን ብትሆን ሁሉ የኔ ጠላት ብለን ተነሳንና ጎንደር አንዱ ከተነሳ ቁልፉ ከኛ ነው። በፖለቲካውም ሆነ በሁሉም ሆነ ማለት ነው። አንዳችን ሳቢ ከብልጽግና ለብልጽግና የአማራ ጥላቻ እንዳለበት እያወቅን በብልጽግና ያለ አንድ ጎንደሬ የተገደለ ጎንደሬ ስለሆነ ነው በሚል ጎንደሬውን እንዳገለሉት ለምን ላቃያለኝ እንደዚህ አይነት ማይሆን እጅሩት በቃ እነሱ ጎጅመዋል አይደል? ኦሮሞማ የሚባለው ነገር አለ አይደል? ኦሮሞም ሌላውም ብልጽግና ባንድ ላይ እንደሆነ ልክ እንደዛ ሆኗል። በአገው ሐሳቤ ማለት በአገው ሸንጎ ሐሳቤ
እውነተኛው አማራ እኮ የህዋትን አመለካከት እኮ አይቀበልም። የጎጀመው አማራ ግን ይቀበለዋል። ኦልሬዲ ተበርዟል፣ በአገው ሸንጎነት ተበርዟል። በቃ ተስፋ ሳይተውታል። ነገ ከነገ በኋላ በተለይ ደግሞ የበታችነት ስሜት አለውና ይሄ የበታችነት ስሜት ሁልጊዜ ጎንደርን የኔን ጀግና ነው የሚል ሁልጊዜ እሱ ብቻ ተወዳጅ ጀግና ከሱ የሚወጣ መስል ሁልጊዜ ከሱ መንግስት ተለምዶ እኛ ካልነገስን አማራነት ጠንቅር ላይ ይቀራል ምናምን ይሏል። ለቤቲ ምናምን ነገር አይደለ ዓላማ አላቸው። ሙጭጭ ነው ወደ ስልጣን ለመምጣት ማንም ይሁን ሰይጣን ይሁን ምንም ይሁን የሚያግዛቸው አካል ይፈልጓሉ። እውነት አማራነትን ግን አይሰውኩም። ስለዚህ አሁን እኛ ማሰብ ያለብን ምንም አይነት እውነት ጎንደር ተጠናክሮ ከመጣ አይደለም ለጎንደር ለመላው አማራ ከፈለገም ከዛ በላይ ይሆናል ብለን ካመንበት በስርዓት ውስጥ ያለ ማንኛውም ይሁን እናቴም ትሁን ጠላታችንን በማለት ጎንደር ተጠናክሮ ሲወጣ ነው መፍትሄው በሚል ነው መደራጀት ያለብን። ለምሳሌ አንተ ግን ከአንዱ ብልጽግና ጎን ለምን ተባረረ ብለህ ካልክ እኔና እያሌው ተለያየን ማለት ነው። ለምን አንተ ስስልባለህ ማለት ነው። ለባዲን ሚል ሐሳብ ይኖረናል ማለት ነው። የሐሳብ ግጭት ከሳሚ ጋርም የተፈጠረው እሱ ስለሆነ ማለት ነው። ቢቀጥሉም ከዛ ለኛ ስለማያዋጣን ከመነሻው ላይ ነበር። ከመነሻው ላይ እናምባቸው በመጡበት ጊዜ እናሳምነው በመጡበት ጊዜ ኦሮሞን እንደዛ ሲፈጥንና ራሱን ሲያሰለጥን ከዚህ ደግሞ እናምባቸው በሚያሰለጥኑበት ሰዓት ያኔ ነበር ተባብሮ ቢያንስ የተወሰነ ለውጥ ማሳየት የሚቻል የነበረው ብዬ አስባለሁ ማለት ነው። በዚህ ሰዓት አሁን እኮ ከናምባቸው ጋር እንዲጋጭ የሚፈልግ ስራ የሚሰራ አካል ነበር። አንድ ፖለቲካል አይ እናሳምረው ራሳችን ማነው እናምባቸው ራሳችን የምትሄዱበት ደግሞ ችግር አለበት የሚል ደግሞ የሆነ ኃይል ነበር። ሁለት መስላለ እሱ ነው ወደፊት መምጣት ስለሚፈልግ ወደፊት መጣም እኮ አማራ እንዲያድን እኮ አይደለም። ወደፊት መጣ እንደሆነማ ነው ካርታውን እያሰፋ ምን ያደርጋል። አንተ ፖይንት ነገ ማየት ያለባችሁ ዛሬ ጎጃም ላይ እርምጃ እየወሰደበት ያለው አካል ጎንደር ተጠናክሮ እንኳን ባህር ዳር እቆጣጠራለሁ ቢል እመነኝ የነዘመነው አካል ይሄን የጎንደር ፋኖ ይገጥማል። ለምን አብሮ ፖለቲካውን የሚሰራው ፖይንት እየመጣ ነው። ባስ አሁን እኮ ይሄ ነው